በዛሬው ዕለት እንግዲህ ፉፉዬና ሶፊዬና ተውፊቅና ሮዛና አሚሮ እንግዲህ ሮዛና አሚሮ ተውፊቅ ከ3 ቀን በፊት መጥተዋል። ሶፊዬና ፉፉዬ ከጠፉ 2 ቀን ሊሆናቸው ነው። ዛሬ 3ኛ ቀን ከደገሙት እንግዲህ ሰላማዊ ሰልፍ መውጣታችን የማይቀረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? አላችሁልኝ ወይ? እኔ ያለሁኝ አልሐምዱሊላህ ረቢል ዓለሚን። የኔ ውድ ቤተሰቦች ስለምታደርጉልኝ ነገር እንግዲህ አመሰግናለሁ። ያው የሰጡትን ያላመሰገነ ንፉግ ነው ይባላልና ሳላመሰግናችሁ አላልፍም። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። እኔ እንዳድግ እኔ ከፍ እንድል እኔ ትልቅ ደረጃ ላይ እንድደርስ የምትመክሩኝ እህቶቼ አላችሁ። አመሰግናለሁኝ። ዛሬ እንግዲህ የመጣሁት በትናንትናው ዕለትና ከትናንትና ወዳ በእነዚህ 2 ቀኖች ፉፉዬም ሶፊዬም አልመጡም ማለት ነው። ቱፋህና አሚሮ ሮዛ እንግዲህ ቱፋህ በአሚሮ ላይ ትናንትና ሽጉጥ እንደመዘዘበት አሳውቂያችኋለሁኝ። ዛሬ ደግሞ እንግዲህ ምን ይፈጠራል የሚለው ነገር ዛሬ ካልመጡ ሰብሰብ ብለን ሰላማዊ ሰልፍ እንድንወጣ በጊዜ ወተን ድምጻችን እንዲሰማ ለማለት ያክል ነው። እንግዲህ ሰላማዊ ሰልፍ ስንወጣ የምናረጋቸው መፈክሮች ምን ማለት እንዳለብን ሶፊና ፉፉዬ ከተደበቁበት ቦታ ይውጡልን ወይንስ ነገሩ ምን እንደሆነ አላቅም። የእናንተንም ሀሳብ አስተያየት መቀበል ፈልጋለሁኝ። ሰላማዊ ሰልፍ መውጣታችን የማይቀረው 3ኛ ቀን ከተደገመ ያው እንግዲህ እስከ ምሽቱ 3 ሰዓት ወይንም 4 ሰዓት ድረስ እንጠብቃለን። ከ4 ሰዓት በኋላ ከ4 ሰዓት እስከ 11 ሰዓት ድረስ ያለውን ነገርም ኤክስትራ ሰዓቶችን ሰተናቸው ካልመጡ ግዴታ ዛሬ ላይ ሰላማዊ ሰልፍ መውጣት አለብን። በትንሽ ቀናቶች በአንድ 10 ቪዲዮዎች አንጠልጣይ የሆኑ ልጆችን እንግዲህ ድምጻችን ይሰማ፣ ካሉበት ጉድጓድ ይውጡ። ምንድነው የኛ ያክል መጥፋት? በተወሰነ ቀናቶች በጣት የሚቆጠሩ ቪዲዮ ተሰርቶ ሰው ልብ እንደዚህ ማንጠልጠል ምን ይሉታል በሚለው ያው በእንደዛ አይነት መልኩ እንሄዳለን ብዬ ተስፋ አደርጋለሁኝ። ዛሬ እንግዲህ ለእናንተም ለስማችሁ ስትሉ እንደምትመጡ ተስፋ አደርጋለሁኝ። አለዛ እማትመጡ ከሆነ ስማችሁን አንጠልጥለን ታፔላ ለጥፈን በያለንበት ሀገር ስፔሻሊ አረቡ ሀገር ላይ ሰላማዊ ሰልፍ አይፈቀድም። ግን እኛ ምንም ማድረግ ሰማንችን መቼም የወደደና ያበደ አንድ ነውና ልባችን ስለተሰረቀ አንጠልጥልን ባረቡ ዓለም ላይ ሰላማዊ ሰልፍ እንደምንወጣ በጊዜ ላሳውቃችሁ ነው ብዬ ነው። ያው እንግዲህ ያው ስፔሻሊ ብዙዎቻችሁ ያለ ነው አረብ ሀገር ነው። ምንም ነገር እንዳትፈሩ፣ የሚመጣው ነገር የለም። ወደኋላ እንዳትሉ ሰላማዊ ሰልፍን ለመውጣት ተዘጋጁ። ሳህን ራሱ ዛሬ አይታጠብም። የምን ሳህን ነው? ማንኪያ ሹካ ራሱ ጨምራችሁ እንዳታጥቡ። እስከ ምሽቱ 11 ሰዓት ላይ ጠበቅ አድርገን ካልመጡ ጓዛችንን ጨርቃችንን እርግፍ አድርገን በሁለት ልጆች ሰላማዊ ሰልፍ ለመውጣት ዝግጁ ነኝ። ዝግጁ ናችሁ ወይ? ዝግጁ ነን። እኔ ዝግጁ ነኝ። እናንተም ዝግጁ እንደምትሆኑ ተስፋ አደርጋለሁኝ። በነገራችን ላይ ትናንትና ለምን አልመጡም እየተባልን እንዴት ነው ለምን አልመጡም እንዴ? ለምን አልመጡም ሲሉ ነበር። አንዳንድ እህቶቼ ለምን ቀሩ ሲሉ ነበር። ያው እንግዲህ እንዳያችሁ ሶፊዬ አልነቃችም ነበር። ባለፈው ላይ ፉፉዬ አትንካቤ ሲል ነበር። ተውፊቅም የሙቀቷን የሰውነቷን የሙቀት መጨመር ትተነፍሳለች አተነፍስም። እንግዲህ ከትናንትና ወደ ላይ መሳም ላይ ነው የሚባለው። እንደዛ አይደለም ተውፊቅ። እንግዲህ እኔ እንደዛ አይነት ደረጃ አይደለም ላረጋ አይደለም። ያለችበትን ሁኔታዋ ድምጿን ለማዳመጥ ያክል ነው። ትተነፍሳለች አተነፍስም ወይንም ኦክሲጅን እንዲተነፍስ ለማገዝ ያክል ነው ብለዋል። እንግዲህ ተውፊቅም በእንደዚህ አይነት መልኩ መልስ ሰጥቷል። ያው እንዳያችሁት ፉፉዬ ደግሞ ያው እንዳትነካ በማለት ያው አስደንግጦታል። ያው መቼም ፉፉዬ እኔ ትንሽ ከተቆየ ይሄ ነገር በዚህ ሁኔታ ላይ ትንሽ ከተቆየ ፉፉዬ አንቀልባ ተገዝቶ ሱፍዬን እንደሚያዝላት አልጠራጠርም። እኔ እኮ ምን አላሻተብኝ እንደዚህ ተው፣ እንደዚህ አታፍቅር፣ ተው፣ እንደዚህ በቃ ሰው አታክብር፣ ተው በቃ እኔ እህትነት ምክሬ ነው በቃ ስፔሻሊ እንደዚህ አታድርግ። እንዴ ምንድነው ራስን አሳልፈ መስጠት? ተዋት፣ ይንካት። ያለችበት ሙቀት አራራዋ ሰውነቷ እንዴት ነው? እየተነፈሰች ነው? አተነፋፍሷ ትክክል አይደለም ወይ? ረዳት እስከሚያገኝ ድረስ ማለት ነው። ረዳት ዶክተር እስከሚያገኝ ድረስ እኔ ያሳዘረኝ አንዋር ግራ ገባው በቃ። በነገራችን ላይ ሶፊማ ታድላለች። በአንዋር በቱፋህ ወንድም ትንከባከባለች፣ በፉፍዬ በወንድም ትንከባከባለች፣ በቱፋህ በድሮ በቀደም ባሏ በቀደም ንጉሷ ትንከባከባለች። እንዴ ማን እንደ ሶፊ መታደል
ማን ነው እንዲነው ወዶ መደላደል? አንዋር እጅና እጅን ኪስ አስቀምጠህ የምትመለከተው ነገር ምንድነው? ፉፉዬ ሙቀቷ ማነው? ቱፋህ ሙቀቷ እንዴት ነው? ሰውነቷ ሙቀት ጨምሯል ወይስ ቀንሷል? ኖርማል ነው በሚለው ደረጃ ላይ ነበረ። አንዋር ደግሞ እንደምታዩት ሁለት ኪሱ ላይ ገጭ አድርጎ ቆሟል። ይህን ያክል ነው። መታደል ነው። ምንም ማድረግ አይቻልም። መታደል ትላላችሁ ማለት ነው። ለማንኛውም የኔ ውድ ቤተሰቦች ያው እንግዲህ ይሄንን ይመስላል። ለማሳቅ ያክል ነው። ያው እርግጠኛ ነኝ ዛሬ ይመጣሉ፣ በማን ቤት ይመጣሉ የሚለውን እንግዲህ አብረን እናያለን። እውነት ለመናገር በፍቅር የምጠብቋቸው እህቶችና እህቶቻችሁ እኔ በጣም ገርሞኛል። ትናንትና ከትናንት ወዲያ ቢቀሩ ሰፈሩ ጭር ብሎ ስፔሻሊ ደግሞ የቲክቶክ ሰፈር ላይ ያለው ነገር እንዳለ በረዶ ነው የሆነውና እባካችሁ ኑልን። እናንተ ግን ሲወዷችሁ አታቁም እንዴት? ኧረ ተው። እኔ ትናንትናም ተው ስል ነበረ። ጊዜ ወርቅ ነው። ጊዜያችሁን ተጠቀሙበት። ብልጥ ሰው ከጎረቤቱ ይማራል። ከትናንትናው ካለፈው ታሪካችሁ የማትማሩ ዱንዙዞች ማለት ነው። ሁለት ዱንዙዞች ትናንትና በጣም ንግስታችን ሲባባሉ የነበሩት ድንዝዝ ያሉት አሁን የዓለም ጦርነት በላያቸው ሲያወርዱባቸው አሁንም ህዝቡ ተመልሶ ፉፉዬ እንዲሁም ሶፍዬ እያሉ ነው። እነሱ ግን ይኸው ደግሞ ትናንትና ቀርተው ህዝቡን አስጨንቀውታል። ዛሬ ይመጣሉ ብዬ ተስፋ አረጋለሁኝ ኢንሻአላህ የኔ ውድ ቤተሰቦች። እስከዛው እንግዲህ እናንተም ያው አላረፋችሁም፣ እያየን ነው። ያው ማየት በወሬ ሳይሆን በተግባር ቻናላቸው ሁለታቸውም ታያለ። ባይዘው የባለፈው ነገር ማሽቃበጡ 7-1 በመምጣቷ በጣም ነው የሳቆትና ቻናሉ ራሱ ማሽቃበጡ የሚገርማችሁ ነገር የቻናሉ ማሽቃበጥ በጣም ነው እየገረመኝ ያለውና ያው ቪዲዮም እየታየ ስለሆነ ምንም እንትን የሚላችሁ ነገር አይኖርም። ግን ያው ይመጣሉ ለማታ ያክል ነው። እንደሚመጡ አስረግጬ ነው የምነግራችሁ። ካልመጡ ደግሞ ካሉበት ቦታ ላይ ሂጄ ካሉበት ቦታ ላይ ሂጄ ጎትቼ ነው ማመጣላችሁ። ቃል ለመድር ቃል ለመሰማይ ማለት ነው። ሰላማዊ ሰልፍ ይወጣል። ሰላማዊ ሰልፍ ተወጥቶ ካልተሳካ ጦርነቱ ይጀመራል ማለት ነው። የማይበርድ ጦርነት ነው የሚጀመረው። የሚገርመው ነገር የማይበርድ ጦርነት የለም አለ እንደ የማይበርድ ጦርነት ይረሳል አይደል? ይረሳል። አንዳንድ ቦታዎች እኮ በኃይለኛ ጦርነት ነበረ። ቦምብ ወረራ ላይ ፈንጅ ምናምን ነገር ነበር። አሁን በርዷል አይደል? ድንጋይ ምናምን ነበር ራሱ ጦርነት ብዬ ስላችሁ መሳሪያ መታኮስ ሳይሆን የተግባር ሳይሆን የምላስ ጦርነት ነበረ። ኃይለኛ የምላስ ጦርነት ነበረ። ኧረ ቤተሰብንም ጨምሮ